ከዛ እሄዳለሁ ጠፋለሁ ነው እጠፋለሁ ምክንያቱም እኔ ደራሲ መሆን ፈልግ ነበር ሰዓት በየትምህርት ቤቱ ሄጄ ትወና ምናምን እንትን ነበርና በጣም ነው እንትን የሚለው ምን አለሽ አባትሽ አይወድም አዝማሪ ልጅ ናት ለከሌ ጋር አጋባሻለሁ ልጁ በሰዓቱ እሱ ደግሞ 10ኛ ክፍል ተማሪ ነው አወቅሽው ልጁን አዎ እሺ 10ኛ ክፍል ተማሪ ነው በሁለት አመት ነው ጋብታችን ያለው አንቺ 9ኛ ክፍል አዎ አይ 8 ጨርሼ ነው እና ትምህርት አቁሞ ወደ ሹፍርና ዓለም ተቀላቅሏል ልጁ አንደኛ ተማሪ ሁለተኛ ደግሞ እኔ እድሜ ለዛ ነገር ለትዳሩ አልደረሰም ትዳር ይሆን መብሰለን ጠይቃ እኔ ገና ቃቀው ኦልሞስት ያኔ ማለት 13 14 አመትሽ እና አይሆንም ስለው እንትን አለ ጓደኝነታቸውን አቆመ ያንንም እናቴ እኔ ልጅ እንደዚህ ከምትሆን ፍች ስትል እሷንም እኔንም ላለማጣት እናትሽ አልፈለገችም እኔንም እሷንም ላለማጣት አቆመ ከዛ በኋላ 9ኛ ክፍል ላይ ከኮምቦቻ ወስደው ዘመድ ጋር ተሰጠ እሷ ጋር በቃ ተምሮ የሚተደረገው የሆነ እዚሁ ተቀምጣ የገሌ ልጅ ንቃው ምናምን የሚለውን ስም ስለማይፈልገው ነው ጀሞ እንትን አለ ጀሚ ይባላል ለደሴ በጣም ቅርብ ነው ልጁ ከደሴ ኮምቦቻ ነው የሚሰራው እሱም አይፈልገኝም ሳቅ እሱም ያባቱን የሆነ በእስልምና እምነት ላይ ከአባት ቃል መጣች በተለይ ሴቶች ምክንያቱም እስልምና እምነት በጣም ጫና የሚያደርገው ሴቶች ላይ ፋዘር ቢያልፍና እኔ ከወንድሞቼ ጋር እኩል ንብረት አልካፈል አንድ እጅ የሚባል ነገር አለ ወይም ከ125% 75% ለወንድ ነው የሚሰጥ ስለዚህ ልጁ ጋር ያለው ነገር እንትን ሲል ወደ አፋር ክልል ተመለሰ አንቺ ኮቪድ 10ኛ ክፍል ኮቪድ መጣ ወደ ኮምቦቻ ተስላቸው አይሆንም ነው ተባለ ለምን እንዴ ገሊኩ ዘንድሮ ነበር ድርላል ተባለ እንግዲህ ነገር ያለ ሾፌር ነው በመጣ ምናምን ቁጥር ቤታችን በጣም ብዙ ሰው የሚመጣበት አይነት ነው የሆነ መካከለኛ የሚባል የህይወት ደረጃ ያላቸውና ወንድሞቹን ያስተምር ነበር አባት ከኔ ጋር እኩል ውጤት አምጥቶ የገባልሽ ነበር ወንድሙ ሐዋሳ ዩኒቨርሲቲ ማለት ነው እና በዛ ሁኔታ ውስጥ አነብ ነበር በጣም ከቤታችን እኮ አሁን ላይ አድራሻቸው ጠፍቶብኝ ነው እንጂ 2 እና 3 አክስቶች እምነታቸውን ቀይረዋል ግን አድራሻቸውን አይሰጠንም ምክንያቱም ቤተሰብም አይቀላቀሉ ሰርግ ሞት ምናምን እኛ ጋር የለም ቀለቀለ ሃይማኖት ከቀየርሽ የለም እኔ እናቴን ድምጿን ከሰማሁት 11 ወር በስርዓት በቃ ካወራ በማይታወቅ ቁጥር ደውዬ ሄሎ ሄሎ የሚለውን ድምጿን ሰምቼ ነው የምዘጋው መስጊድ ላይ የነበረሽ ነገር እናንሳ ትምህርቶችሽ በዝርዝር ነገር የተማርሻቸው ለምሳሌ አሁን ቁርአን ስንት ክፍል ነው ያለው 30 ሐፍዘሻል